አቤት 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 እንዲሁ ወደ ጥበቡን አንጥቷል። እዚህ የዶሉት ምን ሲሉ ነው? አንተ ይደንቃል፣ ይገርማል። ይህ አሁን በእጅን የተሰራው ይባል ማን ይደንቅ፣ ይገርማል። በእጅ እንዲህ እንታነጣለን? በእጅ እንዲህ ታነጣል? እኔ እኮ ገጠር ብቻ ይመስለኝ ነበር እደ ጥበብ የተቸራቸው። ለካም አዲስ አበባ ውስጥ ቀጨኔ በምትባል ቦታ ላይ እንዲህ አይነት መታነጥም ነው። ይደንቃል፣ ይገርማል። እኔ አይቼም ሰምቼም ማለት ይህ አሁን ሰው የሰራው ነው ቢባል ማን ያምናል? አንተው እኔማ እኮ ሲስሩ ሲቀርጹ ሳይ እኮ ምንድን ነው ብዬ ነው ከከተማይቱ ስመጣ እኔ ሰው ፈልጌ እንጂ እንዲህ እደ ጥበብ አገኛለሁ ብዬ አስቤም ማለት እንግዲህ የቼ ጀበናይቱ ሆነች። እንግዲህ የቼ ጀበናይቱ ይችን ታዲያ እኛ ቡና እየጠጣን አይደል እንደ ከተማዬ ላይ ብዙ ብር የምናገኝበት? ገንዘቡ ሲተዋወቅ ለምን እደ ጥበቡ አልተዋወቅ? እኔ እኮ ይገርም የሚሰራው ሳይሆን የሚበላው ነው የሚታወቅ። ከእንደገና እንግዲህ ቲክቶክ የቱ ከእንደገና ይሄ ዋትስአፕ ነው ምንድን ነው የምትሉት? እሱ ስታስተዋወቅ ምን አለ አንድ ነጫጭባ አምጥታችሁ ይሄ ጂኦሜትሪ ይባላል፣ ይሄ ሰንበዲ ይባላል እያላችሁ በእንግሊዘኛ በአማርኛ ከምታጣብቁ ግራ ከምታጋቡ እንዲህ ሀገራችንን ባህል አምጥታችሁ ሰው እንዲያውቅ፣ ሰው እንዲሰጥ፣ ሰው እንዲያዩ ብናረግ ይህ ምን ጥፋት? ይገርማል። እኔ እኮ አንዳንዴ የታደግነው ብዙ ነገሮች በእጃችን የምናደርገው ግን የውጭ ባህል ምን ማለት ነው? የራስን ባህል ረስቶ፣ የራስን ማንነት ረስቶ፣ የራስን እምነት የሰው ሀገር አምላክ ያደርገን ማን ስለሆነ ይህ ይገርማል። በጣም ነው የሚገርም። የኖርንበትን ረስተን ማንነታችንን ስተን እምነታችንን ጥለን ይሄ ነው እንደ ባህል፣ ይሄ ነው እንደ ማንነት፣ ይሄ ነው እንደ እምነት። እኔ ገርመኛል። ግን አንዳንድ የሳስበው እንዲህ አይነት ባህል፣ እንዲህ አይነት እምነት፣ እንዲህ አይነት እደ ጥበብን ማስተዋወቅ ባህልን ያኮራል እንጂ ምንም ያሳፍር ነው። እኔ ባላገር ነው አውቃለሁ። ማንነቴም ደግሞ ይሄ ነው። ግን ምን ላይ ይሄንን አሁን ጀበና የሰራችውን ሴት ሳላወቅ ባልፋት ልክ ይመስላል? እኔ ልክ አይመስልም። የሆነ የተቆረጠ ባህል ላይ ችግር አለ ብዬ ነው የማስበው። ምክንያቱም ይሄን ስትሰራ ማሽን አልተጠቀመችም፣ ፈጣሪ ያሳይ። እንደ ፈጣሪ ጥበብ የተቸራት እንደሆነች የምታየው አፍንጫውን ልክ አድርጋ ሰርታ አፉን አልተወችም፣ እጁን አልተወችም። እንግዲህ ይታይ የፈጣሪ ጥበብ የተቸራለች ማለት። ይሄንን ብረሳ እንዶ ታሪክ አይረሳኝ፣ እንዶ እምነት አይረሳኝ፣ እንዶ ማንነት አይረሳኝ። እውነቱን ነው ታሪክ ይገርማል። እንዲህ ይደንቃል። እንዲህ አይነት ቆምጨው ምን ሆነ ነው ለብቻ የምታወራው? ምን ሆነ ነው ማለት ምን ማለት? እኔማ የማየው ታሪክ አይደል እንዴ? እኔ ገጠር ላይ ብቻ ነው እንዲህ አይነት እደ ጥበብ ያለው ብዬ አወጋለሁ። አሁን አንተ ደግሞ መጥተህ ቆምጨው አልከኝ። ቆምጨ ነኝ አስታውቃለሁ። ማንነቴ እምነቴ ነው፣ እምነቴ ማንነቴ ነው። ከእንደገናም ደግሞ ጥበብ የተቸራት ይህች ማለት ባህሌ ነች፣ እምነቴ ነች፣ ማንነቴ ነች፣ ክብሬ ነች፣ ኢትዮጵያዊነት መለኪያ ነች። ስለዚህ እኔ አሁን ምን ሆነ ነው ብትል ታሪኬ አንገብግቦ ማንነቴ አሙኝ ስሜቴ ነክቶት ስለተሰማኝ ግን ልንገርህ ብዬ ነው። ደግሞ ቆምጨው ቆምጨው። እሺ ታዲያቺ የምታወዛውዛን ነገር ምንድን ነች ታዲያ? እኔማ ከባንክ ቤቱ አንድ ሴት እንደው ደወለችልኝና
አካውንትን አንቀሳቅሰው ብትለይ ጊዜና እማረገው ባጣ ይህችን ማንቀሳቀስ ጀመሩ። አካውንቱ እንግዲህ የኔ ወይ ሽባ ሆኖባት ይሆናል ብዬ ነዋ። እንዲለቀው ስፖርት እያሰራኸው ነው እንዴ? እሱማ ምን የማይወስዱ ቦታ አለ ብለህ ወይ የሆነ ነገር ነው ተውት፣ ወይ ዳገት አስወጥቶት ጓጉሎባቸው ሰው ሆነ አቤት ከተማ እኔማ የት ነው የሚገኘው ብዬ አንዱን ልጅ ስጠይቀው የት ቢለኛል ቀጨኔ ነው የሚገኘው። ያለበት ቦታ ቀጨኔ ትባላል። ብቻ እንዲህ መታነጡ የሚያማምር ቅርጽ ያለበት ቦታ የት ይገኛል? ወይትሳ እደ ጥበብ የተችል ባህሉን የሚያከብር እምነቱ የገዛ ከዚህ በላይ ኢትዮጵያ ያለ እኔ እንኳን እዚህ ሆኜ እንደዚህ አስቤ አላውቅም። ለማንኛውም አመሰግናለሁ።